ብዙ ተማሪዎች ሃርቫርድ ለመማር በሺ የሚቆጠር ዶላር ይከፍላሉ። እዛ ያለው ትምህርት፣ ማቴሪያል እና አስተማሪዎች ተማሪዎቹን ስፔሻል የሚያደርግ ይመስላቸዋል። እውነታው ግን እንደዛ አይደለም። አንድ ቁልፍ የሆነ ኮት አለ። What makes you special is understanding the system. If you understand the system, you can control it ይላል። እናንተን ስፔሻል የሚያደርጋችሁ ዘዴውን መረዳት። ዘዴውን ከተረዳችሁ ኮንትሮል ማድረግ ትችላላችሁ። ሃርቫርድ መሄድ አይጠበቅባችሁም። በሺ የሚቆጠር ዶላር መክፈል አይጠበቅባችሁም። እነሱ ቶፕ ተማሪ ለመሆን የሚጠቀሙትን ቴክኒክ ብቻ ነው የሚያስፈልጋችሁ። ዛሬ እነሱን ያጠናን ዘዴ አሳያችኋል። ልክ እንደ ሃርቫርድ ተማሪ ማጥናት ከፈለጋችሁ እስከ መጨረሻው ድረስ ተከታተሉኝ። የመጀመሪያው ያጠናን ዘዴ ዘ ፕሪ ስተዲ ፕሪፓሬሽን ይባላል። ከጥናት በፊት ያለ ዝግጅት ማለት ነው። ብዙ ተማሪዎች የሚሰሩትን ስህተት ልንገራችሁ። መጀመሪያ ይቀመጣሉ፣ ከዛም መጽሐፉን ይከፍቱና ወዲያው ማንበብ ይጀምራሉ። አይምሯቸውን አያዘጋጁም። የሃርቫርድ ተማሪዎች የተለየ ነገር ነው የሚያደርጉት። ከማጥናታቸው በፊት ከ5 እስከ 10 ደቂቃ በሆነ ጊዜ ውስጥ አይምሯቸውን ያዘጋጃሉ። የሚያደርጉትም ይህንን ነው። መጀመሪያ ርዕሱንና ንዑስ ርዕሶቹን ያያሉ። ቀጣይ ለሚያጠኑት ነገር ማፕ ያገኛሉ ማለት ነው። ሁለተኛ፣ ከማጥናታቸው በፊት ራሳቸውን ጥያቄ ይጠይቃሉ። ስለዚህ ቶፒክ ምን አውቃለሁ፣ ምን መማር እፈልጋለሁ ብለው ራሳቸውን ይጠይቃሉ። ሶስተኛ፣ ውስን የሆነ ግብን ያሰፍራሉ። አሁን ለ2 ሰዓት ሙሉ አጠናለሁ የሚል ሳይሆን እነዚህን 3 ኮንሰፕት እረዳለሁ ብለው ያጠናሉ። ይሄ ፕራይሚንግ ዩር ሰልፍ ይባላል። ራሳችሁን አንድ ነገር ለመስራት ማዘጋጀት ማለት ነው። አእምሯችሁን አንድ ጠቃሚ ነገር ልማር ነው ብላችሁ ትነግሩታላችሁ። አይምሯችሁን ታዘጋጃላችሁ። ከማጥናታቸው በፊት አእምሯቸውን የሚያዘጋጁ ተማሪዎች አይምሯቸውን ከማያዘጋጁ ተማሪዎች በበለጠ 40% እጥፍ ያጠኑትን ማስታወስ ይችላሉ ይለናል ሳይንስ። ሁለተኛው ያጠናን ዘዴ አክቲቭ ሪኮል ይባላል። በዓለም ላይ ከተገኙ ምርጥ ያጠናን ዘዴዎች አንደኛው ይሄ ነው። አንድ ታሪክ ልንገራችሁ። በ2002 ዶክተር ሱዲፕ የሚባል ሐኪም በሜዲሲን ፊልድ እየተማረ እያለ ከባድ ፈተና ገጠመው። ፈተናው የእሱን የሥራ ሕይወት የሚቀይር ነበር። ከዚህ በፊት ከፍተኛ ትሪትመንት የሚጠይቁ ታካሚዎችን አክሞ ያውቃል። ነገር ግን የተጻፈ ኖትን ከማንበብ ይልቅ አንድ የማይመች ነገርን አደረገ። መጽሐፉን ዘግቶ ያለማቋረጥ ራሱን ይፈትን ነበር። መልስ ለመመለስ አይምሮውን ያጠናውን እንዲያስታውስ ያስገድደው ነበር። ውጤቱ ከ3650 ተማሪዎች ይልቅ የበለጠ ውጤት በማምጣት ፐርፌክት ውጤት አስመዘገበ። አክቲቭ ሪኮል ቀላል አልነበረም። ነገር ግን ያጠናውን ማስታወስ በሚፈልግበት ሰዓት ጠንካራ ሜሞሪን ገንብቶለታል። ታዲያ ይህን ያጠናን ዘዴ እንዴት እንጠቀማለን? እንደ ሃርቫርድ ተማሪዎች እንዴት እንደምትጠቀሙት ላሳያችሁ። መጀመሪያ አንድ ዩኒት ብቻ አንብቡ። ሁለተኛ፣ መጽሐፉን ዝጉ። ሶስተኛ፣ ካጠናችሁት ዩኒት የምታስታውሱትን በሙሉ በቀይ እስክሪብቶ ጻፉ ወይንም ጮክ ብላችሁ አስረዱ። አራተኛ፣ መጽሐፉን ክፈቱና የተሳሳታችሁትን ቼክ አድርጉ። ከዛ ይህንን ስቴፕ ደጋግሙ። ይሄ የእናንተን አይምሮ በደንብ እንዲሰራ ያደርገዋል። አንድን ነገር ለማስታወስ ስትታገሉ ያ መታገል የእናንተን የማስታወስ ብቃት በደንብ ይጨምራል። የሃርቫርድ ተማሪዎች ይህንን ያጠናን ዘዴ በዋነኝነት ይጠቀማሉ። ሞክሩትና ውጤቱን ተመልከቱ። ሶስተኛው ሜትድ ዘ ፖሞዶሮ አልተርኔቲቭ ይባላል። የሃርቫርድ ተማሪዎች ፖሞዶሮን አይጠቀሙም። ለምን እንደሆነ ልንገራችሁ። ፖሞዶሮ የጥናት ሙድ ውስጥ ከገባችሁ በኋላ ወዲያው ያቋርጣቸዋል። የሃርቫርድ ተማሪዎች በምትኩ ስቶፕዋች ሜትድን ይጠቀማሉ። ቀላል እና የማያቋርጥ ፍሎ ይኖራቸዋል። የሚሰራው እንደዚህ ነው። ስቴፕ 1 ታይመር ሳይሆን ስቶፕዋች አስጀምሩ። ስቴፕ 2 እስኪደክማችሁ ድረስ ማጥናት ቀጥሉ። ከጨረሳችሁ በኋላ ያጠናችሁትን ጠቅላላ ሰዓት ጻፉ። ስቴፕ 4 ከ15 እስከ 20 ደቂቃ ድረስ እረፍት ውሰዱ። ከዛም ከእንደገና ማጥናት ጀምሩ። ይሄ ለምን ከፖሞዶሮ ይሻላል? ከትኩረታችሁ አትቋረጡም። የእናንተን ፎከስ ትቆጣጠሩታላችሁ። በቀጣይ ቀን ስታጠኑ ከትናንትናው ሰዓት መብለጥ ትፈልጋላችሁ። ይህ ደግሞ ጠንካራ የጥናት ሀቢት እንድትገነቡ ይረዳችኋል። አራተኛ ያጠናን ዘዴ the final hour review ይባላል። ብዙ ተማሪዎች የማያውቁትን ሚስጥር ልንገራችሁ። ከመተኛታችሁ በፊት ያለው ሰዓት
በጣም ወሳኝ ሰዓት ነው ለማጥናት። በምተኙበት ሰዓት አይምሯችሁ መረጃን ፕሮሰስ ያደርጋል። የእናንተን ሚሞሪ ያጠነክረዋል። ከሾርት ሚሞሪ ወደ ሎንግ ሚሞሪ ይቀየራል። የሃርቫርድ ተማሪዎች ይህንን እንደ አድቫንቴጅ ይጠቀሙታል። ቀን ሙሉ ያጠኑትን ከመተኛታቸው በፊት ለ30 ደቂቃ ይከለሱታል። የጻፉት ኖት ላይ ፈጣን ክለሳ ያደርጋሉ። ያጠኑትን ቁልፍ ኮንሰፕቶች ጮክ ብለው ይናገራሉ። ይህ አይምሯችሁን በጣም ጠቃሚ ነው እንዳትረሳው ብሎ ይነግረዋል። እናም ስተኙ አይምሯችሁ ፕሮሰስ ያደርገዋል። ሞክሩት። ከመተኛታችሁ በፊት ኖታችሁን ለ25 ደቂቃ ከልሱ። ጠዋት ስትነሱ ከጠበቃችሁት በላይ ማስታወስ ትችላላችሁ። አምስተኛ ያጠናን ዘዴ ዘ ዋን ቲንግ ሩል ይባላል። የብዙ ተማሪዎችን ችግር ልንገራችሁ። ብዙ ነገር በአንዴ ለማድረግ ይሞክራሉ። ለሰዓታት ያጠናሉ። ሁሉንም ነገር በአንዴ ለመማር ይሞክራሉ። ከዛም በጣም ይደክማሉ። የሃርቫርድ ተማሪዎች ተቃራኒ ነው የሚያደርጉት። አንድ ኮንሰፕት ያነሳሉ፣ አንድ ብቻ ማለት ነው። ከዛም እሱን ማስተር እስኪያደርጉ ወይንም ሙሉ ለሙሉ እስኪረዱ ድረስ ፎከስ አድርገው ያጠናሉ። በአንዴ 3 ቻፕተር ወይንም 5 ቶፒክ ለማጥናት አይሞክሩም። አንድ ነገር ብቻ ያጠናሉ። የከበዳችሁ ኮንሰፕት ካለ ሁሉንም በአንዴ ለማጥናት አትሞክሩ። ከባዱን ኮንሰፕት አውጡና እስክትረዱ ድረስ እሱ ላይ አተኩሩ። ከዛም ወደ ቀጣይ ማየት ትችላላችሁ። ለምን? ምክንያቱም ጥልቀት መረዳትን ይፈጥራል። አንድን ኮንሰፕት በደንብ ስትረዱ ሌሎቹ እየቀለላችሁ ይመጣል። 10 ነገሮችን በትንሹ ከመረዳት አንድን ነገር በደንብ መረዳት ይሻላል። የእናንተ ቻሌንጅ ይሄ ነው። ቀጣይ ስታጠኑ ከነዚህ ያጠናን ዘዴ ሁለቱን ተጠቀሙ። አንደኛው ፕሪስተዲ ፕሪፓሬሽን ነው፣ አይምሯችሁን ከጥናት በፊት ማዘጋጀት ማለት ነው። ሁለተኛው አክቲቭ ሪኮል ነው፣ ራሳችሁን ካጠናችሁ በኋላ መፈተን ማለት ነው። ሶስተኛው ዘ ስቶፕዋች ሜተድ ነው፣ የተፈጥሮ ትኩረታችሁን መመዝገብ። ፖሞዶሮ ሳይሆን ስቶፕዋች ተጠቀሙ። አራተኛው ፋይናል አወር ሪቪው ነው፣ ከመተኛታችሁ በፊት መከለስ። አምስተኛ ዘ ዋን ቲንግ ሩል ነው፣ አንድን ኮንሰፕት በደንብ መረዳት። ይህንን ሞክሩትና ልዩነቱን ይዩ። ዛሬ የምትሞክሩት ከሆነ ሃርቫርድ ብላችሁ ኮሜንት አድርጉ። ከዚህ በኋላ ጠቃሚ ቪዲዮ ስለምንለቅ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ትችላላችሁ። ለጓደኞቻችሁ ሼር አድርጉላቸው። ሰላም ሰንብቱ።